እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስለ ቤተ ክርስቲያናችን ልንጨነቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። ጥሩ ስሜት ላይ ሲሆን ሰማዕቷ ቅድስት አርሴማ በቃ አንቺ የጸናሽበትን አይነት ጽናት ስጪኝ፣ አንቺ ጉልበቱን ይዤ ነበር የለመንኩት አምላክ ሆይ አምላክ። ሰላም ወደ ተከበራችሁ የሎጎስቱ ቤተሰቦች ደምጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ያው እንደምናው እንግዲህ ወንድማችን ብሩክ እስር ቤት ነበር የምናውቀው ነገር ነውና እግዚአብሔር ይመስገን እናታችን ቅድስት ድንግል ማርያም እንግዲህ ዛሬ በተቀና ወንድማችን ብሩክን ወደ ቤት አስገብተዋለችና ተፈቷል ማለት ፈልጋለሁ። እንኳን ደስ አላችሁ። ወንድማችን ብሩክ ቤት ከገባ በኋላ ያስተላለፈው መልእክት አለ፣ እሱን የምንሰማው ነው የሚሆነው። እንደዚሁ ደግሞ ባለቤቱ በእንባ ሆና ያስተላለፈችው በጣም ልብ የሚነካ መልእክት አለ፣ እሱን እናዳምጣለን። ሁላችሁም ቪዲዮን ላይክ እና ሼር ማድረጋችሁ እንዳትረሱ። እስኪ ጀራ ቤት ሲገ የነበረው ጋር እንመለስ። የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው ረሳዋ ዘኔ የአምላክና የቤታችን ሞገሱን ይቅር ተጽናናው ረሳዋ ዘኔን የአምላክና ለቤታችን ሞገሱን ይቅር ዘመኔን የአምላክና ዋው በጣም ደስ የሚል ነው። እንግዲህ በዚህ መንገድ ወንድማችን ብሩክ ወደ ቤቱ ገብቷልና እግዚአብሔር ይመስገን ለሱ በረከት ነው። ችግሩ የኛ ደክመት አየንበት እንጂ አንድ ወንድሞችን የሰሩት ቪዲዮ አለ ሲያስንመለስ ምን ብዬ ቃላትን ሰካክቼ እንደምናገር አላውቅም። ሰሞኑ ከፍ ብለው ከሚሰሙ ከነበሩ የስላቅ ድምጾች መካከል አንዱ እስኪ ማርያም ታስፈታው የሚል ይገኝበት ነበር። ታዲያ መልአኩ ቅዱስ ገብርኤል ያበሰረውን ድንግል ማርያም ፈጸመችልን። ከዚህ በላይ ምንም ልናገር አልችልም። ወንድሜ ስጋዬ እንኳን ለቤታ አበቃ። በአጠቃላይ በሁሉ ነገር ከጎን የነበራችሁ ድምጽ በመሆን ወንድማችን እንዳይረሳ እውነቱን በመግለጽ በሙሉ የነበራችሁ እህቶች ወንድሞች ምስጋናችንን ከልብ ለማቅረብ እወዳለሁ። እንኳን እማምላክ በንግሷ ቀን በደጇ አቆመች። አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት። ውድ ኦርቶዶክሳውያን እንኳን ደስ አላችሁ። ስለ ብሩኬ በጣም ስትጨነቁ ስታስቡ የነበራችሁ ባለማህተቦች ሆይ እንኳን ደስ አላችሁ። ብሩክ ወደ ቤቱ ገብቷል አሁን ማለት ነው። ግን የትልቁ ነገር ስለሱ መለቀቅ ምናምን ላወራ አይደለም የመጣሁት። እግዚአብሔርን የእግዚአብሔር ነገር ጥበቡ የእናታችን የቅድስት ድንግል ማርያም አማላጅነቷ በግልጽ የታየበት ነገር ስለሆነ ነው። ለምሳሌ ልንገራችሁ። ብሩኬ ትላንትና ነበር ይወጣል የተባለው። ትላንትና ነበረ በቃ ሁሉም ነገር አልቋል ወደ ቤቱ ይገባል የተባለው። ግን ሳያውቁት አቆዩት ፖሊሶቹ። በራሳቸው መንገድ ሲያጉላሉ አሳደሩት እዛና በዕለቷ ቀና በድንግል ማርያም ቀን አወጡት። ዛሬ ለቀቁት። በጣም ነው የሚገርመው። በእውነት ነው የምላችሁና ስትነካበት እንደ ግርሳት ያንገበገበው የእናቱ የቅድስት ድንግል ማርያም ቀን በዕለቷ ቀኗ ወደ ቤቱ አስገባችሁ። አቤት እናቴ ሆይ በጣም ደስ ወንድማችን ብሩክ እንግዲህ ይሄን ቀን ይረሳዋል ብዬ አላስብምና ድሮም ቢሆን እንግዲህ ከእናቱ በላይ የሚወዳት ቅድስት ድንግል ማርያም አለች። ያ ሁላችንም ከእናታችን በላይ የምንወዳት ብትሆንም የሱ ደግሞ አይደለም። እኔ በጣም ነው ለየት የሚለው የሱ አስቡት። እኛ ጋር ለየት ካለ እሱ ያለውን ስለታችን ቅድስት ድንግል ማርያም ፍቅር ማለት ነውና በጣም ደስ የሚል ነገር። እግዚአብሔር አምላካችን እንኳን ወደ ቤት መለሰ ለማለት ፈልጋለሁ። ከእስር ቤት ከወጣ በኋላ እንግዲህ ያስተላለፈው መልእክት አለ። የሚስትየውም እንግዲህ ልብ የሚነካ በእንባ ያስተላለፈችው መልእክት አለ። ሁለቱንም ሰምተን እንመለስ። አምላክ እውነቴን ነው ኦርቶዶክሳውያን ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልንናፍቅ የሚገባው የቤተ ክርስቲያንን ትንሣኤ እግዚአብሔር አይንፈገን አይንሳን ነው ለምንችለውና ወላዲተ አምላክ
ፍቅሯን በልባችን ጣዕሟን በአንደበታችን ታሳድርብን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሰጋ ወንድሜ በእያንዳንዱ ቅጽበት ማርያምን ስለአንተ ነበረ ሳስብ የነበረውና የጻፍኩልህን ደብዳቤ መቼስ ደርሶሃል ብዬ አስባለሁና አቅርቦት በምን አይነት እንትን ውስጥ እንደጻፍኩት እኔ ነው የማውቀው። ግን አንድ ነገር በዚሁ አጋጣሚ መርሳት፣ መዘንጋት ወይ ማስተላለፍ አለብኝ ብዬ የማስበው ነገር ቢኖር ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት ስለ ቤተ ክርስቲያናችን ልንጨንቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን ቤተክርስቲያን ታማለች፣ በጣም ታማለች። በጣም በጊዜ ብዛት ዝም ልል እችላለሁ ነገር፣ ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልታሳልፍ አልፈልግም። ብዙ ነገር እያወቅኩኝ ላልፍ እችላለሁ፣ ግን ይደክማል። በቃ ያ ነገር ይሰለቻል፣ ይታክታልና አብረን ከቆምን ግን በጸሎት ከበረታን ግን እግዚአብሔር ሁሉንም ያሳልፍልናል፣ ያሻገርናል ብዬ አስባለሁ። አምላክ ወላዲተ አምላክ ሁሉንም ነገር ታሳልፍልን፣ ያሻግርልን፣ መጨረሻውን ወላዲተ አምላክ ታሳምርልን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይረባል ይጠቅማል ብላችሁ የሰማችሁ ሁላችሁም አመሰግናለሁ። ምናልባት እርፍ ስል ምናልባት ደግሞ ትንሽ ጥሩ ስሜት ላይ ሲሆን የምንገናኝ ይሆናል። እስከዛው ግን እግዚአብሔር አምላክ ሁላችንም በቤቱ ያጽናል። መጽናናትን የመሰለ በረከት የለምና እግዚአብሔር ያጽናን እንለው። ከልብ አመሰግናለሁ። እግዚአብሔር እየጠበቁሽ አመስገኛቸው የሆነ ነገር ባያቸው ቴዶን ማለት ማልቀስ አይፈቀድም። እንደሱ እንደሳች አላውቅም። እግዚአብሔር እንጃ እንዴት እንደዚህ እንዳደረገኝም ማለት ግን በቃ አንድ ነገር የሚያምኩት ነበረ። ሰማዕቷ ቅድስት አርሴማ በቃ አንቺ የጸናሽበትን አይነት ጽናት ስጪኝ፣ አንቺ ጉልበቱን ይዤ ነበር የለመንኩት። በቃ አንድ ጸሎት ይሄ ነበር። እሱ ታስሮ ምንም አልገደለብኝም። ሁሉም ሲጠይቀኝ ነበር፣ ሁሉም ሲያጽናናኝ ነበር። በውዳሴ ማርያም አንድም በረታ ነበር ይሆን የመንበረ ሕይወት መድኃኔዓለም ዲያቆናትና የአቡነ ማርያም የማህበር ልጆች ሁሌ ማታ ማታ እያመጡ ውዳሴ ማርያምን እናደርስ ነበር ለ7 ቀን ማለት ነው። እና የቅዱስ ገብርኤል ዕለት ነበረ ያለቀው ውዳሴ ማርያም እና የዛን ቀን እንደሚፈታ ነበር ሁሉም ተስፋዬ ነበር። ግን ትልቁን ብስራት የሰማነው በዕለቱ ነው። እግዚአብሔር ይመስገን። ትናንትና ግን የሚገርማችሁ ነገር ማለት መጨረሻ ላይ እስከ 1 ሰዓት ድረስ እስር ቤት ነበር እዛው አካባቢ ማለት ነው። እና መጨረሻ ላይ ማለት በቃ እንዲህ ስናወራ 4 ሆነን ቁጭ ብለን ስናወራ የነበረው ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በመቤቴ ቀን ይሄው ዛሬ ተፈታ ብዬ ህዝቡን አንጫጫዋለሁ ነበር ስለነበረው ማለት እኔነት እሱን ይታሰር እንዲሁ ምናምን ሲሉ ለነበሩት ማለት ነው። እመቤቴ ታምራቷ ይሄን ያህል ስለሆነ ማለት ነው። ግን ደግሞ አላሳፈረችኝም እግዚአብሔር በሚያውቀው ማለት ነው። እንዴት የዋስትና ወረቀት ላይ ጠፋ። ግን በቃ እሷ ሰወረችውና በዕለተ ቀኗ እንዲሆን አደረገችው ይሄንን ሁሉ ነገር እንጂ እኛ ዋስትናውን ከፍለን ይግባኝ ሳይባልበት ነው 1 ቀን ሙሉ ያደረው። እሷ እንዲሆን ስለፈለገች ማለት ነው። እግዚአብሔር ስለፈቀደች አልመዳናለ ይሄ ይሁን ስላለ ማለት ነው። እና ማናችንም ከማናችንም ለይቼ ማመስገን በጣም የሚከብድ ብር የሌለኝ እየመሰላችሁ ከፍቅራችሁ አንፃር ይሄን ላድርግልሽ፣ ይሄን ያዡ፣ ይሄን የሆነ ነገር ይዘሽለት ሂጂ እያላችሁ ከውጭ ድረስ
ሀገር ውስጥም ሆናችሁ ስታግዙኝ የነበራችሁ እግዚአብሔር አላውቅም ምን እንደምላችሁ እግዚአብሔር ይስጥልኝ። ሁላችሁ እየደወላችሁ ስትጠይቁኝ የነበራችሁ ስልኬ እጄ ላይ አልነበረም። በእርግጥ ግን ብዙ ሰው ማግኘት ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስትጠይቁኝ የነበራችሁ ስታበረቱኝ የነበራችሁ ማምላክ ይክብራችሁ ሁላችሁ። እናንተ ምን አባቱ እግዚአብሔር ያክብርልኝ። ከጎኔ የነበራችሁ ቀኑ ሙሉ እስር ቤት ስትሉ ምሳ እንኳን ሳንበላ አብራችሁ እየዋላችሁ ነበር። የእሱም ቤተሰቦች የኔም ቤተሰቦች ሁላችሁንም እግዚአብሔር ያክብርልኝ። እናቴ ቀኑ ሙሉ እኔ ልጅን ሳላያት ማታ ነው የማገኛት። እሷ ነች ይዛት የምትውለው። እግዚአብሔር ይመስገን። እሷ የምታስቸግር አይደለችም። እግዚአብሔር ሲባርክልን እሷው ስር ሆና ቀኑ ሙሉ እየዋለች ታገኛ ማታ ነበር የማገኛት። ሁላችሁንም እግዚአብሔር ያክብርልኝ። እኔ ቴዶ ምን እንደምልህ አላውቅም። ማምላክ አላውቅም። ነቢቴ እኔ ጠዋት ማታ ይልም ሲደውልልኝ ቴዶ በማርያም ተኛ በቃ እደውልልሃለሁ ነው ያለውን ነገር በቮይስ አሳውቅሃለሁ እያልኩት እንኳን አለው ይፊ አለው ይለኛል። በአካውንቱ እንድገባ 1 ሚሊዮን እናስገባው እያለ የማይሰራው ቪዲዮ አልነበር። ላይቭ ጊቪ እያለኝ ሁሉንም ኮፒ ሊንክ እያስደረገ 1 ሚሊዮን አስገብተን ብሩክን እናስደስተው ይሄ ነው ለሱ መክፈል የምንችለው ስጦታ እያለ ሁሌ ማለት ቀን ከሌሊት ሁሌ ሳይተኛ ላይቭ እየገባ ይሄንን ስራ ይሰራ ነበር። ሁሉንም እያስተባበረ ላይቭ ጊቪ እንደዚህ ማስታወቂያ ስሩ ምናምን እያለ ሁሉንም እያስተባበረ ያግዘን ነበር። እና ሄዶ አላውቅም አጠገብ የለህም ግን የሆነ አቅፌ ጉልበትን ስሜ ባመሰግን ደስ ባለ ግን ባለህበት ማምላክ ተጠብቅ፣ ቤተሰብን ታስደስትልህ፣ ልጆችን የሚያሳድግልህ እግዚአብሔር ያክብርልህ። የዱንያንተን ምንም ልልህ አልችልም፣ በምንም ዋጋ እንድከፍል አልችልም። አመሰግናለሁ ሲሉ እያራኩክ እንደሆነ አውቃለሁ፣ ግን ምን ላድርግ? አጠገቤ የላት ነገር አላፍክ አላመሰግንም። አምላክ ታክብርልኝ። ለኔ ከምንም በላይ ነታ እና ሁላችሁም ሀገር ውስጥም ከሀገር ውጭም እየደወላችሁ ስታመሰግኑ መንገድ ላይ እንኳን ሳይቀር መንገድ ላይ ነገር በቪዲዮ ብቻ እያወቃችሁ ያባሩት ምስትነሽ አይደል እንዴት ሆንሽ እንኳን እያላችሁ ስትጠይቁኝ የነበራችሁ ሁላችሁም አምላክ ወላጅ አምላክ በቃ ዋጋ ትከፍሉልኝ። እግዚአብሔር ያክብርልኝ። ከዚህ በላይ ምንም ልላችሁ አልችልም። አላወቃችሁም ግን ሳባ እግዚአብሔር ያክብርልኝ። በጣም ነው የሚያመሰግነው። እንዲህ ማለት ነው። እናመሰግናለን። ምንም እናደርጋለን። ጥሩ ስሜት ላይ ስላለን ነው። በጣም ይቅርታ አድርጉልኝ። አባቢ እግዚአብሔር ይስጥልኝ። አንዴ ዞር ከማለታቸው በፊት መምህር ዲያቆን ዛማን የምንወዳቸው ታላቅ ወንድማችን አንድ ነገር ብለው የእነሱን ቃል ሰምተው ቢገቡ የተሻለ ይሆናል። ድካም ላይ ነው እርግጥ ያሉት ሁለቱም፣ ግን ታላቅ የምንወደው መምህር አለና የእሱን ቃል መስማት ይገባቸዋል ብዬ ስላሰብኩ ነው። መምህር ዲያቆን ዛማን በእንደዚህ ያሉ ነገሮች ላይ ሲገኝ የመጀመሪያው ባይሆንም ሁልጊዜ ግን ያስገርመኛል። በማይመች ሁኔታ ውስጥ እንኳ ከሆነ ወይም በቲክቶክ አገልግሎቱ ላይ እንኳ ባይኖር በእንደዚህ አይነት ወቅቶች ላይ ብቅ ብሎ መልእክቱን አስተላልፎ የሚያጽናና የሚያበረታ ታላቅ ወንድም ነውና እሱ መናገር ይጠበቅበታል። ከዛ በኋላ ሌሎቻችን ያው ትሰሙታላችሁ። ቁጭ ብላችሁትም ቢሆን እነተሞ አሉ በአሮኬ ድምፅ በመሆን የነበሩ እነትትና ሌሎችም ከታች ያሉ በርካቶች አሉና እነሱን ደግሞ ትሰሟቸዋላችሁ። ነገር ግን በቆማችሁበት ተሙም በአሮኬም ይቅርታ ወንዴም መመሪያው መቅደም ስለሚጠበቅበት መምህር ዲያቆን ዛማኑ የምንወደው ታላቅ ወንድማችን መምህራችን እንዲናገር ለሱ ድሉ እንሰጣለን። እሺ ሁላችሁንም እጅግ አድርጌ አመሰግናለሁ። ቴዶዬ እግዚአብሔር አምላክ ያክብርልኝ። በጣም ነው የማመሰግነው። ታናሽነቴን ሳትመለከት አክብረኸኝ ይህን እድል ስለሰጠኸኝ እጅግ አድርጌ አመሰግናለሁ። ዛሬ በጣም ሁላችንም ደስ ብሎናል። በእናታችን በቅድስት ድንግል ማርያም ቀን በዕለተ ቀኗ የምንወደው ወንድማችን ዛሬ እንዲህ ከእስር ወጥቶ ከሚወዳት ባለቤቱ
ከልጁ ጋር አንድ ላይ ስላየነው በጣም በጣም ደስ ብሎናል። ሁላችንም እግዚአብሔርን ልናመሰግን ያስፈልጋል። ዛሬ ከትላንትና ጀምሮ ከትህትናም ጋር እያወራን ነበረ። ቪዲዮ ሁሉ እየሰራው ነበርና ብዙ ሰዎች ትላንት ተፈቷል ሲሉ ኧረ አልተፈታም፣ እስቲ ድምጽ እንሁነው፣ እስቲ በህብረት ሆነን ድምጻችንን እናሰማ እያልኩ እያወራው ነበርና ዛሬ ይፈታል የሚል በልቤ ሐሳብ ነበረ። እግዚአብሔር ይመስገን ዛሬ ወንድማችን ተፈቷል። የሐዋርያት ሥራ ምዕራፍ 12ን ቅዱስ ጴጥሮስ ሲታሰር እግዚአብሔር አምላክ መልአኩን ልኮ ከእስር ቤት እንዳስወጣው ሉቃስ ይጽፍልናልና ዛሬም በዕለተ ቀን በመልካችን በዕለተ ቀን ወንድማችን እንዲተፈቶ ሐሴት አድርጎ ስናይ ሁላችንም ሐሴት እናደርጋለን። ስለዚህ ሁላችሁም እግዚአብሔርን አመስግኑ። ሁሉ ሊመሰገን የሚገባው እርሱ ነውና እግዚአብሔርን አመስግኑ። እናታችን ቅድስት ድንግል ማርያምን አመስግኗት። በጣም 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 ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ባሮኬ እንወድሃለን። በጣም በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። በርታ፣ ሁልጊዜ ከጎንነን። አንተ እስር ቤት ከገባህ ቀን ጀምሮ ድምጽ ስንሆን ነበረ። ነቴዶ ነትህትና ዮኒ ሁላችንም እዚህ ሚዲያ ላይ በጣም ነው የምንወድህ። በርታ፣ በምንም ተስፋ እንዳትቆርጥ። እግዚአብሔርን ይዘህ ወደፊት ነው እንግዲህ ሐዋርያት እንዳሉት የኋላውን የረሳ ወደፊት እንዘረጋለን አይደል? ወደፊት ተዘርጋ። ከዚህ በኋላ በርታ፣ እግዚአብሔር ካንተ ጋር ነው። እጅግ አድርገን ነው በክርስቶስ ፍቅር የምንወድህ። በቃ ምን ልበል እኔ ከዚህ በላይ ምንም። በጣም ነው ደስ ያለኝ ዛሬ። እግዚአብሔር ያክብርልን። ሁላችሁንም እንኳን ደስ አላችሁ ማለት እወዳለሁ። ተባረኩ። የእግዚአብሔር ሰላም፣ የቅዱሳኑ ተራዳይነት፣ ጥበቃ አይለያችሁ። እወዳችኋለሁ። ባሮክ እወዳሃለሁ። በርታልኝ ወንድሜ። ቴዶዬ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ዲያቆንዬ እጅግ በጣም እናመሰግናለን መምህር። ሁለት ነገርም ብዬ ብሩኬ አይ ቲንክ ትንሽ ሳል ነገር እንትን ብሎታል። በቃ እሺ አልሰላምባቢ በኋላ የጣ ሲሆን በራሱ ይገባል። የኔ አባት በቃ ሁለት ሰው እንትን እንዲል ብዬ ነበር። ኦኬ በቃ በድጋሚ ወንድማችን ብሩክ እንግዲህ እግዚአብሔር አምላካችን እንኳን ወደ ቤት መለሰናት ፈልጋለሁ። ቀጣይ እንግዲህ መጀመሪያ ልጅራችን ቅርብ ነው የሚሆነው የተባለው ነገር እናርቀናል ፈልጋለሁ። እንኳን ደስ አለሽ እህታችን። ሁላችሁም እንግዲህ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።